ሰላም አለይኩም ወራህመቱላሂ ወበረካቱሁ። የረበና ሰላም በእናንተ ላይ ይሁን። በጣም ወዳችሁ ቤተሰቦቼ የሶሚዚው ቤተሰቦች አልহামዱሊላህ እንዴት ብዬ እንደማመሰግናችሁ አላቅም። ከሳምንት በፊት ከቀናት በፊት በጣም ከባድ የሆነ ጭንቀት ውስጥ ነበርኩኝ። አልহামዱሊላህ ይሄ ቀን ነገ ይለወጣል ወይም ደግሞ ነገ የተሻለ ይሆናል ብለን እንደ አንድ ሙስሊም ማመን እንዳለብን ቢገባኝም ለኔ ምናልባት አንዳንድ ሰው መሸከም የሚችልበት ደረጃ አለና ለኔ መሸከም የሚችልበት የመጨረሻው መስመር ላይ ደርሼ ነበር ብዬ አስባለሁ። ትላንትናው ያንን ስሜታዊ ሆኜ ያን ጽሁፍ ከመጻፌ በፊት የነበርኩበትን ስሜት አላህ ብቻ ነበር የሚያውቀው። ኢሞሽናል ሆኜ አላህዬ እንደው ይሄን ነገር ይሄን ሁኔታ ነው ያለሁበት ሁኔታ መቀየር የምትችል ከሆነ አሳየኝ። የገባሁበትን ጭንቀት ካለሁበት ሁኔታ በጣም ብዙ ሰዎችን ስትፈርጅ ብዙ ሰዎችን ከጭንቀት ስትገላግል አይቻለሁና እስቲ ያንን የምትችል ከሆነ እኔንም አሳየኝ ብዬ ዱዓ አድርጌ ነበር። ወላሂ ላዚም አልহামዱሊላህ አላህ ምስክሬ ነው። እምባዬ ሳይደርቅ ነው አላህ ይሄንን ያልካላሰብኩት ቦታ ሰው ፊት ምናልባት ብዙ ጊዜ መጫወት መቀለድ ምናምን የሚችል ሰው ተቃራኒው ነገር ደግሞ ሊከብደው ይችላል በጣምና እንዴት ነው ሆኖ ዓለም ተደፍታብኝ የነበረበት ሰዓት ላይ አላህ እናንተን ወኪል አድርጎ ከጎኔ እንድትቆሙ ከኔ አጠገብ እንድትሆኑ አድርጎኛል። ፈሊላሂ አልሐምድ። መልካም ዜና ነው ይዤላችሁ የመጣሁት። ደስታው ነው እንደዚህ ስሜታዊ የሚያደርገኝ። ላለመሆን ሞክራለሁ። ፐርሰናል ዳዎችን የነበረብኝ ሌላም ስራ ለመጀመር ብዬ የተበደርኳቸው ከፋይናንስ ተቋማትም ከግለሰብም ከተለያዩ ቦታዎች ለቤት ኪራይ ምናምን ለልጆች ምናምን ብዬ የተበደርኳቸው በርካታ ብድሮች ሙሉ ለሙሉ ከፍያለሁ። አልহামዱሊላህ ረቢል ዓለሚን። አንድ ጉዳይ ብቻ ነው የቀረው። እሱንም ምንድነው ታስታውሱ ከሆነ ዛሬ 1 አመት ከ7 ወር አካባቢ ኮምቦልቻ ለሚገኝ አንድ መስጊድ የገቢ ማሰባሰቢያ ለማድረግ ወደ ቦታው አቅንተን ነበር። የተለያዩ ባለሙያዎችን ይዤ ፕሮፌሽናል የሆነ ዶክመንተሪ ሰርተን ለመስጊዱ ገቢ ማሰባሰቢያ እንዲሰራላቸው፣ ምክንያቱም ከዚህ በፊት የነበረውን የአያት መስጊድ ስኬት አይተው ስለነበረ እነዚህ ወንድሞቻችን የኛንም ህልም በአላህ ፈቃድ ያሳኩለታል ብለው አምነው እንደ ወንድማቸው አምነው ጠርተውኝ ጥሩ አቀባበል አድርገውልኝ ቆንጆ ዶክመንተሪ ሰርተንላቸው ነበረ። ቃል በገባሁላቸው ቀን ታዲያ ያው አንድ አሁን ላይ ድርጅት ስሙ መጥቀስ የማያስፈልግ በጣም በሀገር አቀፍ ደረጃ ትልቅ የነበረ ፈንድራይዚንግ ተጀመረ። በዛ ምክንያት ለሌላ ዙር እንዲያራዝሙልኝ ጠየቅኳቸው ማለት ነው። ፈንድራይዚንጉ ሳይሰራ እንደዛ እያለ 2 ጊዜ ተራዝሞ ሁለተኛው ላይም ረመዳን መጥቶ ነበረ። ስለዚህ ረመዳን ላይ በመጣበት ሰዓት ደግሞ ፐርሰናሊ የዛ ሰዓት የኔ ህይወት በጣም ተቀይሮ ፐርሰናሊ ቢሮዎቹን ሁሉ ነገር ትቼ ቤት የገባሁበት ሰዓት ስለነበረ እንደገና በዛ ሰዓትም ረመዳን ላይም ታስታውሳላችሁ በጣም ብዙ የበጎ አድራጎት ስራዎች እየተሰሩ የነበረበት ሰዓት ነውና በጣም ብዙ ወንድሞች ተወጥረው ስለነበር የኔ ፕሮግራም ላይ መገኘት እየፈለጉ ግን ባሉበት ውጥረት የተነሳ መገኘት ያልቻሉ ብዙ እንግዶች ስለነበሩ ብቻዬን ሆኜ ላይቭ ስትሪሙን ለመግባት ተገድጄ ነበረ። ያንንም ሳማክራቸው ምንድነው እነሱ ከኔ ጠብቀው የነበረው ልክ የአያት የገቢ ማሰባሰቢያ ጊዜ የነበረውን አይነት ስኬት የነበረውን አይነት ከፍታ ቆንጆ የሆነ ፕሮግራም ይዘጋጅልናል ብለው ስለነበር ያመኑት ትንሽ ቀልባቸው ተሰበረ። እኔም ያለሁበት ሁኔታ ነገርኳቸው በግልጽ። አሁን እንዲህ አይነት ሁኔታ ላይ ስለሆንኩ ያለሁት አትሊስት ላይቭ ስትሪም ላይ ገብቼ በቲክቶክም ቢሆን በምንም ገብቼ የናንተን ህልም በተጠበቀው ጊዜ አጭር ባይሆን እንኳን በቻልኩት መንገድ ላግዛችሁ ብዬ አልኳቸው። በዚህ ምክንያት እነሱም 2 ጊዜ ተራዝሞ ስለነበር ቀልባቸው ተሰበረ። ስለዚህ ምንም አማራጭ የለንም። ምክንያቱም እኛ ይህን ዶክመንተሪ ለመስራት ለእናንተን አጠቃላይ ፕሮግራሙ እንዲዘጋጅ ያወጣነው ወጪ ያው ከሰዎች ተበድረን የነበረው ስለሆነ ያንን መመለስ አለብኝ። ስለዚህ ኢንሻአላህ ያው ብዙ አላርዝምባችሁ። ምንድነው የወሰንኩት መጨረሻ ላይ የቢሮ ማቴሪያሎች ስራዬን ለመጀመር ስራዬን ላቋቁም ብዬ ካልኩኝ አሁንም ግማሽ አካባቢ ስለሆነ የተወሰነ ስለሆነ የከፈልኩት ለነሱ የምከፍለው ብር ያው አይኖርም ማለት ነው። ምንድነው የነሱን ብር ልስጥና አንዳንድ ቢሮ ማቴሪያሎች በማስታወቂያም እኔ ማስታወቂያ እየሰራሁላችሁ አንዳንድ የቢሮ ማቴሪያሎች የመስሪያ ስልክ ሊሆን ይችላል ማንኛውም ነገር
ቢያንስ የምታበረክቱልኝ ሰዎች ብዬ በውስጥ አንዳንድ ሰዎችን እያወራሁኝ ነው። ቃል የገቡልኝ ሰዎች አሉ፣ ያደረጉልኝም ሰዎች አሉ። እነሱን እንግዲህ ኢንሻአላህ በአዲስ ሴታፕ ይዤ ስመጣ የሚስተካከል ነው የሚሆነው። ስለዚህ የኮምቦልቻ መስጂድ ኮሚቴም ይበልጥ እኔን ሲያናግረኝ የነበረው አላህ በረካ ይስጠው፣ እንደዚሁም የአሊፍ በጎ አድራጎት ላይ ያለው ወንድማችን ተረድቶኛል አሁን ያሉበትን ሁኔታ። ስለዚህ አትሊስት እንኳን የተወሰነ ድረስ አሁን ከደረስክልን ቀሪውን ደግሞ እኛ እንመካከራለን በውስጥ ብለውኛል። ስለዚህ የደረስንበትን ከነሱ ጋር ኢንሻአላህ አሳውቃለሁ። አሁን በማቴሪያል ደረጃ እኛ ይሄን እንችላለን ብለው የሚያግዙኝ ሰዎች አሉ። ቀስ በቀስ አላህን ይዘን እያሟላን እንመጣለን። በዚሁ አጋጣሚ ትንሽ ጥሞና ወስጄ በአዲስ መልክ ስለምመለስ ትንሽ እረፍት ያስፈልገኛል። ማማክራቸውም ሰዎች እንዴት አድርጌ መመለስ እንዳለብኝ በአዲስ መንገድ እናንተ የለመዳችሁት የወደዳችሁት ነገር ሳይጠፋ እኔም ደግሞ መታረም ያለብኝን ነገር አርሜ፣ ነገር ግን በአዲስ ደግሞ በተሻለ ይበልጥ አሪፍ በሆነ ነገር እንዴት መምጣት አለብኝ የሚለውን ነገር የጥሞና ጊዜ ያስፈልገኛል። ስለዚህ ከተወሰነ እረፍት በኋላ አላህ እንግዲህ ሪሚዬንም በሰላም ይገላግላትና ኢንሻአላህ ከትንሽ እረፍት በኋላ ተመልሼ እመጣለሁ። አላህ ያስደስታችሁ፣ አላህ ይወደዳችሁ። ቃል የለኝም። አላህ የኔን ደስታ አይቶ ይበልጥ ደግሞ ከኔ በላይ የባለቤቴን እንደገና የልጆቼ ላይ ቤት ውስጥ ምክንያቱም በጣም ከባድ ጭንቀት ላይ ሆኜ ከኔ የለመዱትን ጨዋታና እንትን አጥተው ነበር ቤት ላይ እና ያንን ስለመለሳችሁላቸው አላህ ያስደስታችሁ። አላህ ደስታ ቤታችሁ ይግባ። ምንም ባወራ ምንም ስሜቴን ስለማይገልጽልኝ እናንተ እዩት፣ ህይወታችሁ ላይ ተደስታችሁ። በዚሁ አጋጣሚ አላስፈላጊ የሆኑ ነገሮችን ስትናገሩ፣ አላስፈላጊ የሆኑ ስድቦችን እኔም ላይ የኔ ክብር ላይ የባለቤቴ ላይ በተለይ ቤተሰብ ላይ አላስፈላጊ የሆነ ድንበር የዘለለ የሆነ ነገር የተናገራችሁ በሙሉ መቼም እኛ የምንከተለው ረሱላችን ሰለላሁ ዐለይሂ ወሰለም ነው። ምንም ያህል ዱርዬ ቢሆንም እሳቸውን ሱናቸውን ተከትያለሁ ብዬ ባላምንም አትሊስት ግን አፉታን ግን ከሳቸው በመውሰድ ጀምራለሁ። ለአላህ ብዬ አፉ ብያቸዋለሁ። ምንም በእኔ ሀቅ አትያዙ። አፈውቱ ሊላህ። እንደዚሁም ያልጠበቅኳችሁ ደግሞ እነዚህ ሰዎች ከጎኔ ይሆናሉ እንዲህ በዚህ ሰዓት ብዬ ያልጠበቅኳችሁ ሰዎች ደግሞ እኔን በተሻለ እይታ ይበልጥ እንደ ስራ ይዘህ ለስራ ደግሞ የሚሆንህን ሌሎች ነገሮች ሳትነካካ ብትሰራ ብላችሁ ቀና አስተያየት የሰጣችሁኝ ኡስታዝ አለላ መህዲ፣ ሙራድ ታደሰ እንደዚሁም ሌሎች ወንድሞች በእናንተ ፊት ማመስገን ወዳለሁ። ምንም እንኳን ከኔ ጋር ማትስማሙባቸው ብዙ ጉዳዮች ቢኖሩም በዚህ ሰዓት ላይ ግን አንድ ሙስሊም ወንድማችን ነው ብላችሁ ከአንድ ሙስሊም ወንድም የሚጠበቅ ነገር አድርጋችኋልና ይሄንን ብደብቀው ኒፋቅ ነው የሚሆነው። አላህ ኸይር ጀዛችሁን ይክፈላችሁ። ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላህ።